ሰው አንደኛ ነህ አለ አላለ፣ ፊተኛ ነህ አለ አላለ ቦታ አትስጠው። የሰው ንግግር ያንተን ዕጣ ፈንታ አይወስንም። ያንተ ጉዳይ የተሰራው በእግዚአብሔር ቃል ነው። እግዚአብሔር እንደተናገረው ትሆናለህ። እሱ እንዳለው ትሆናለህ። እንደ ቃሉ ትሆናለህ። እንደ ድምፁ ትሆናለህ። ሰው ወቅታዊ ሁኔታ እያየ ይናገራል። እግዚአብሔር ግን ደመና ሳይኖር ነፋስ ሳይኖር ዝናብ ይዘንባል የሚል አምላክ ነው። እኔ በእግዚአብሔር ቃል አምናለሁ። የኔ ጉዳይ የተሰራው በእግዚአብሔር ቃል። የበሽታ መዝገብ ተዘግቶ፣ የማጣት ተዘግቶ፣ የጉስቁልና ተዘግቶ፣ የፌሌሪቲ መዝገብ ተዘግቶ፣ ያለ መግባባት መዝገብ ተዘግቶ፣ የበታችነት መዝገብ ተዘግቶ፣ የግራ መጋባት መዝገብ ተዘግቶ፣ የኋላኝነት መዝገብ ተዘግቶ፣ የአይችልም መዝገብ ተዘግቶ አዲሱን ምዕራፍ ትጀምራለህ። አዲሱን ምዕራፍ ትጀምራለህ። ኧረ አዲሱን ምዕራፍ ትጀምራለህ።